የጆሮ ኩክ በመባል የሚታወቀው ጆሮ ውስጥ ያለው ፈሳሻማ ቅባት ለጆሮ ጠቃሚ ከመሆኑ በላይ እንደ አልዛይመር እና ካንሰር ያሉ ህመሞችን ይጠቁማል ይለናል የዛሬው መረጃችን። አንድ ሰው ጤናማ መሆኑን ለማወቅ የጆሮ ኩክ ትልቅ ዋጋ እንዳለው ሳይንቲስቶች ይህንን በመጠቀም ህመሞችን ለማግኘት እየሞከሩ መሆናቸውን ተናግሯል። የልብ ህመም፣ የስኳር ህመም ከጆሮ ኩክ ጋር ይገናኛል ይለናል መረጃው። የጆሮ ኩክ በላይኛው ክፍል ላይ የሚፈጠር ሲሆን በሴሬሚኒስ ግላንድ እንዲሁም ደግሞ በሳባይስ ግላንድ ይመነጫል። የሞተ ቆዳ ክፍልና ፀጉርን የቀላቀለው ይህ የጆሮ ኩክ የጆሮ ቱቦ ቅባታማ ሆኖ እንዲቆይ የሚረዳ መሆኑን ባለሙያዎች ይናገራሉ። ነፍሳት፣ ባክቴሪያ፣ ፈንገስ በጆሮ በኩል ወደ ሰውነታችን እንዳይገቡም ይከላከላል። የጆሮ ኩክ ስለ ሰዎች የጤና ሁኔታ ብዙ መረጃዎችንም እንደሚሰጥ ሳይንቲስቶች ደርሶበታል። አውሮፓውያን እና አፍሪካውያን ዘንድም አብዛኛው ጊዜ ቀለሙ ቢጫና ብርቱካናማ ነው። የምስራቅ እስያ የጆሮ ኩካቸው ደረቅና ግራጫ መሆኑንም ሳይንስ ይጠቁማል። ይህንን የጆሮ ኩክ የሚያመርተው በሰው ልጅ ውስጥ የሚገኘው የላይኛው ዘረመል ነው። ይህ ዘረመል ክበብ ስር የሚፈጠረው ጠረን ጋራም ይገናኛል። ደረቅ የጆሮ ኩክ ያላቸው ሰዎችም የብብት ስር ጠረን እንደሌላቸው ሳይንሱ በመጨረሻም አስቀምጧል።